የመርሳት ጉዳይ አብዛኛው ሰው በዚህ ጉዳይ ይቸገራል። የሆነ ነገር ካነበበ ከትንሽ ጊዜ በኋላ እውቀቱ አይምሯችን ውስጥ የለም። ስፔሻሊ ማስታወስ ስንፈልግ ያነበብነው ነገር ለሌሎች መናገር ኦር ፈተና መስራት መጻፍ ካለብን ብዙ ጊዜ እንቸገራለን። ኦ ማይ ጋድ ዛሬ ለዚህ የሚሆን መፍትሄ ይዤላችሁ መጥቻለሁ። ጃፓኖች ይህንን ለልጆቻቸው ያነበቡትን ወይም እውቀታቸውን ለረጅም ጊዜ ከነሱ ጋር እንዲቆይ የሚያደርጉበት የራሳቸው ጥበብ አላቸው እና 5 ስቴፖችን ብቻ ተከትለው ለልጆቻቸው ረጅም ጊዜ የሚቆይ እውቀትን እንዲይዙ ያደርጋሉ። ያንን ጥበብ ነው ዛሬ ማካፍላችሁ። በነገራችን ላይ አዲስ ስለሆናችሁ ከዩዲዲያ ጋር ነው ያላችሁት። አርክቴክትና ሰልፍ ዴቨሎፕመንት ላይ እሰራለሁ። እንኳን ወደ ቻናሌ በሰላም መጣችሁ። አዲስ ሆናችሁ ሰብስክራይብ አድርጉና እንቀጥል። የመጀመሪያው ስቴፕ አክቲቭ ሪኮል ይባላል። ግቢ ሆኜ አስታውሳለሁ መጀመሪያ ዓመት ላይ ግራ የሚገባችሁ ነገር አለ። 1-2 ጥያቄ ይሰጣችሁና በጣም ብዙ ወረቀት አብሮ አታች ይደረጋል እና ምን ልጽፍበት ነው እንላለን። አንዳንዴ ካልኩሌሽን ወይም ደግሞ ቲዮሪ ሊሆን ይችላል፣ ግን ጥያቄ ወይ 2 ወይ 3 ነው የሚሆነው። ያንን ወረቀት ግን ይጨርሳል። የሚገርመው አንዳንዴ ሊያንሰን ሁሉ ይችላል እና ይሄ አክቲቭ ሪኮል የምንለው የሆነን ነገር ካነበብን በኋላ ያነበብነውን ነገር ዘግተን አይምሯችን ውስጥ የምናስታውሰውን ነገር ንጹህ ወረቀት ላይ አውጥቶ መጻፍ። አይምሯችን እንደ ሰውነታችን ላይ እንዳለ መስል ነው ሲስተሙ የሚሰራው። ለምሳሌ ስፖርት በሰራን ቁጥር ጥንካሬያችን እየጨመረ የሆነ ነገር የማንሳት የመንቀሳቀስ አቅማችን ከቀን ወደ ቀን እየጨመረ እንደሚሄድ ሁሉ የሆነ ነገር ዘግተን እያስታወስን በጻፍን ቁጥር በቀጣዩ ጊዜ የማስታወስ አቅማችን ልክ እንደዛው እያደገ ነው የሚሄደው። የሆነ ነገር ካነበባችሁ በኋላ ያንን ያነበባችሁትን ነገር ለ2 ሚኒት ሊሆን ይችላል የምታነቡትን ነገር ዘግታችሁ እዛ ባዶ ወረቀት ላይ መጻፍ፣ ካልኩሌሽንም ሆነ መስራት። ይሄ አንደኛው ጥበብ ነው የምንከተለው። ሁለተኛ ላይ የሚከተሉት ጥበብ በኩማን ሜትድ ይባላል። ይሄ ሜትድ ምን መሰላችሁ? ኢንስቴድ ኦፍ የሆነን ነገር አንስቶ በአንድ ቁጭ ብሎ ብዙ ነገር ከማንበብ ይልቅ በትንንሽ ከፍሎ ማንበብ መቻል። ለምሳሌ ይህንን መጽሐፍ ልውሰድላችሁ። በጣም ትንሽዬ መጽሐፍ ናት እንደምታዩት እና ላይ ቁጭ ብንል በተወሰነች በደቂቃዎች ውስጥ ምክንያቱም ውስጡ ባዶ ስለሆነ የምንጨርሰው ነው። ግን ይህንን ነገር ሁሌም በህይወታችን ውስጥ ማስታወስ የምንፈልጋቸውን በጣም ቫይታል የሆኑ እውቀቶች ናቸው ብለን እንውሰደው። ለኔ ፎር ኤግዛምፕል እንደዛ በአንዴ አንብቦ ከመጨረስ ይልቅ ከፍለናት በትንሹ ማንበብ ከኛ ጋር እንዲቆይ ያደርጋል። ሶስተኛው የምንከተለው ሜትድ ስፔስ ሪፒቴሽን ይሉታል። ይሄ ደግሞ እንዴት መሰላችሁ? ለምሳሌ ይሄንን መጽሐፍ እያነበብኩኝ የመጨረሻው ፔጅ ላይ ደርሻለሁ ብዬ ላስብ፣ እዚህ አካባቢ ደርሻለሁ። ግን ከማነብበት ጊዜ ለምሳሌ ከሳምንት ውስጥ የሆነ ቀን የመጀመሪያውን አካባቢ ሄዶ መድገም ኦር ደግሞ አንድ 10 ቻፕተር ያለውን መጽሐፍ እያነበብን እኛ 7ኛው ቻፕተር ላይ ከሆነ አንደኛው ቻፕተር ላይ ያለውን በሆነ ታይም ኢንተርቫል ሄዶ መድገም። እንዴት መሰላችሁ? አበባ ለምሳሌ አለ፣ ውሃ ውስጥ ቀኑን ሙሉ አናስቀምጠውም። እንደ አትክልቶች በሳምንት የምናጠጣው አለ፣ በቀን አለ፣ በ15 ቀን በወር ሊሆን ይችላል። እንደ ካክተስ ያሉ አትክልቶች እንደዛ ብዙ ውሃ አይፈልጉም። ግን ውስጣቸው ያለ የውሃ መጠን አልቆ ከመድረቃቸው በፊት ማጠጣት ይኖርብናል። እውቀትም እንደዛ ነው። ውስጣችን ኮምፕሊትሊ ያንን ቶፒክ ከመርሳቱ በፊት በሆነ ኢንተርቫል ሄዶ መድገም፣ ያ እንዳንረሳው ከሚያደርጉ ሜቶዶች አንደኛው ነው። 4ኛ ላይ ካይዘን የሚባለውን ስቴፕ መጠቀም ነው። ይሄ ማለት 1% ዴይሊ ኢምፕሩቭመንት ማንነታችን ላይ መጨመር። እንደውም ጄምስ ክሊርን የምታውቁት ከሆነ የአቶሚክ ሃቢት መጽሐፍ ደራሲ ነው። ስትሮንግ የሆነ ሪኮሜንዴሽን ነው ስለዛ መጽሐፍ የምሰጣችሁ ብታነቡት ብዬ። ትንንሽ በየዕለቱ የምናደርጋቸው ሃቢቶች እንዴት ህይወታችን ላይ ኮምፕሊት የሆነ ለውጥ እንደሚያመጡ የሚመዘኑት ግን በቀን የምናደርጋት 2 ገጽ 1 ገጽ ማንበባችን ሳይሆን በወር ውስጥ በ15 ቀን ውስጥ ኦር በአመት ውስጥ ምን አይነት ለውጥ ምን አይነት ኢምፕሩቭመንት አምጥቻለሁ የሚለውን እያሰብን በየቀኑ ግን ለአይምሯችን ያልከበደ በጣም ቀላል የሆነ ታስክ እየሰጠን በየቀኑ ራስን ኢምፕሩቭ የማድረግ ጥበብ ነው። ይሄ ካይዘን ይሉታል ጃፓኖች። የመጨረሻውን ፖይንት ከመናገሬ በፊት ቻናላችንን ሰብስክራይብ እያደረግን እናሳድገው። የመጨረሻውና በጣም የምወደው ሱ የሚባለው አርት ነው። ይሄ አርት ምን መሰላችሁ? በአርት ፎከስ ብለን እንሰደው። ትኩረት የማድረግ ጥበብ። ትኩረት ለማድረግ 2 ነገሮችን ነው መከተል ያለብን። የመጀመሪያው ዲስትራክት የሚያደርገንን ነገር አቮይድ ማድረግ። አሁን ላይ የሚወጡ ጥናቶች በሰፊው እንደሚያሳዩት ከሆነ ስፔሻሊ ስልኮች፣ ሶሻል ሚዲያ የምንጠቀምባቸው ነገሮች አይደለም ሌላ ኤግዚስት ማድረጋቸው ብቻ ዲስትራክት ያደርጋል። ብዙ ጊዜ ሳይለንት ማድረግ ምናምን ይባላል። ግን
ምናጠናበት ምንሰራበት ቦታ እነዛ ነገሮች ካሉ somehow attentionናችንን ይወስዱታል ተብሎ ይታመናል። ሶ ከነ አቮይድ ማድረግ ካለብን እኛ ካለንበት ክፍል አውጥተን ሌላ ቦታ ማስቀመጥ ካለብን እንደዛ አድርገን ትኩረት የማድረግ አቅማችንን መጨመር ነው። ሌላኛው አይምሮአችን ያንን የምንሰራው ነገር በጣም ኢሴንሻል ወይም ደግሞ በጣም አስፈላጊ እንደሆነ እንዲሰማው ማድረግ። የምናነብበት ቦታ ልክ እንደዚህ ስቱዲዮ የራሳችን ኦፊስ ማንበቢያ ካለን እዛ ቦታ ስንሄድ የምናደርጋቸው ለምሳሌ ኖትስቲኮች፣ ሃይላይተሮቻችን፣ የምንለብሰው ልብስ ሪላክስ አድርገን የምንጠጣውን ውሃ አቅርበን የምናደርጋቸው ነገሮች ለአይምሯችን ያ ነገር በጣም አስፈላጊ ነው ብሎ ሁሌ ሴቭ እንዲያደርገው እዛ ጋር ሲሄድ ገና ባይ ዲፎልት ራሱ አይምሯችን ፎከስ እንዲያደርግ የምንረዳበትን መንገድ መፍጠር። ከያዲ ጋር ነበራችሁ። ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ አድርጉ። ሰላማችሁ ይብዛ።